ማሪዋ አሰበ ተፈሪ ጉርሱም የሚሉ አገር አወይ ከእግዚአብሔር ጋር ካምላክ መነጋገር ያለችው የጉርሱም ተራራዎች ከፍጡር ይልቅ ለፈጣሪ ቀርበው ስለታዩት ይሆን? ልጅ መንገድ ጠፍተን እየተንቀሳቀስን ነው ባይዘው ቁንዱዶ ጠፍቶብን እየፈለግነው ነው። ያለፉትን 500 ዓመታት ግን እዚህ ስፍራ ላይ በብቸኝነት ኖረዋል። እንዴት እዚህ ስፍራ ላይ ተገኙ? ለምንስ ከሰዎች ርቀው ዱርን መረጡ? እንዴትስ ያንን ለሰው የማይቻል ጋራ ወጥተው የተራራው አናት ላይ ደረሱ? ማን አምጥቷቸው ሲሆን? ዱዱ ከምድር ይልቅ ለሰማይ የቀረበ ግዙፍ ቋጥኝ ነው። የለመዱት ከጅብና ነብር ጋር ተናንቆ መኖር ነው። የለመዱት ጠላትን ማጥቃትና አሸንፎ ለዘመናት መኖር ነው። በጣም አድካሚ ነው። ደክሞኛል በጣም። በነገራችን ላይ ዱዱ 5 ጊዜ መምጣት ሞክሬ ነበረ። በአምስተኛው ከጃራ ትራቭለርስ ጋር ተሳክቶልናል ይመስለኛል። ለመጀመሪያ ጊዜ ከጉርሱም ተነስተን እዚህ ደረስነው። ኪሎ ሜትሩ ምን ያህል ሊሆን እንደሚችልም አላውቅም። ከ5 ሰዓት በላይ ነው የእግር መንገድ ያደረግነው። ቁንዱዶ ደርሰናል። ፈረስ ልጉሹን እንደሆነ ለማየት ደግሞ የተወሰነ ይቀረናል። ያው እንሄዳለን እና እናያቸዋለን ብለን ተስፋ እናደርጋለን። በቆይታችን በጣም ደስተኛ ነኝ። በጣም ደስ የሚል ትራቭል ነበር። አሁን ፋይናሊ ደርሰናል። አልሐምዱሊላህ መጨረሻውን አላህ ያሳምረው። ቁንዱዶ ምን ለየት ያደርገዋል? ቀደም እንደሱ እንዳለው ከጉርሱም ጀምሮ እዚህ ድረስ የመጣ ቲም የጃራ ቲም ብቻ ነው። ቁንዱዶን ማንም ለመምጣት ይመኘዋል። የሚያሳኩት ግን ጥቂቶች ናቸው። በጣም አድካሚ ድካም ከሆነ በኋላ አሳክተናል። ፈረሶቹ ጋር ደግሞ በሌላ ቪዲዮ እንገናኝ። እሺ አመሰግናለሁ። ይገርማል። ሐሙስ ዕለት ማታ 9 ሰዓት ተኩል ነው ከፊንፊኔ የወጣ ነው። 9 ሰዓት ተኩል ማለት ነው። እንዲቹ ሳናርፍ ይገርማል። የቁንዱዶን ፈረሶች ለማየት ካለን ጉጉት የተነሳ ጃራ ትራቭለርስ ከዳሜ 9 ሰዓት ነው የደረስነው። አልሐምዱሊላህ። የቁንዱዶ ፈረሶችን ፍለጋ ከሐረር በሌሊት ተነስተን ነበር ወደ ጉርሱም ወረዳ ፉኛን ቢራ ከተማ ያቀና ነው። ፉኛን ቢራ በምስራቅ ሐረርጌ ውስጥ የምትገኝ እጅግ ሞቅ ደመቅ ያለች ውብ ከተማ ስትሆን እንደ ክቡር ዶክተር አሊ ቢራ አይነት አርቲስቶች፣ እንደ ኢማም አህመድ ኢብራሂም አልጋዚ ወይም ግራኝ አህመድ አይነት ሀገር አቅኚዎች፣ እንደ አሚር ማህፉዝ ሙሐመድና አሚር ኑር ሙጃሂድ ያሉ የታሪክ ሰዎች የተወለዱባት ለግማሽ ምዕተ ዓመታት የሐረርና ዘይላ የፖለቲካ፣ የንግድ፣ የሃይማኖትና የሳይንስ ማዕከል የነበረች እጅግ ጥንታዊ ከተማ ናት። እንደ ስሟ ጣፋጭ ቁርሷን ቀማምሰን ወደ ቁንዱዶ አቀናን። ቁንዱዶ ከምድር ይልቅ ለሰማይ የቀረበ ግዙፍ ቋጥኝ ነው። እግሮቹ በእርከን የተሽጎረጎሩ፣ ወገቦቹ 4 እና 5 ቦታ የተከፋፈሉ፣ ጭንቅላቱ ጠፍጣፋ ሳር የወረሰው ጉርሱምና ጃርሶን ያጋመደ አረንጓዴ ቋጥኝ። ቁንዱዶ አንድ ወጥ ተራራ አይደለም። ተራራዎቹ ሌሎች ተራራዎች ላይ በቅለው የፈጠሩት የተራራዎች ድምር ይመስላል። አንደኛው ተራራ ሌላኛው ተራራ ላይ ተንጠልጥሎ ወደ ደመና የሚሄድ ምድር
ምድርን የናቁ አለቶች ስብስብ ነው። አለቶቹ ከሰውም ከእንስሳትም ተነጥለው ለሰማይ ቀርበው ለዘመናት ኖረዋል። አዝማሪዋ አሰበ ተፈሪ ጉርሱም የሚሉ አገር አወይ ከእግዚአብሔር ጋር ከአምላክ መነጋገር ያለችው የጉርሱም ተራራዎች ከፍጡር ይልቅ ለፈጣሪ ቀርበው ስለታዩት ይሆን እንጃ። እኛ ግን ምድርን ለቀን ወደ ሰማይ መውጣት ከጀመርን 4 ሰዓታት አለፉ። አሁንም የቁንዱዶን ተራራ ወጥተን ፈረሶቹ ጋር አልደረስንም። Biyya qilleensinsi biyya bishaansi biyya midhaansiidha biyya yuutaalu. ኦሊጂ መንገድ ጠፍተን እየተንቀሳቀስን ነው። ባይዘው ቁንዱዶ ጠፍቶ የጠፋው ልጅ ነው። የመጨረሻው ተጓዦቹ ጃራ ትራቭለርሶች ደፋር ናቸው። አይነክ የሚባለውን ስፍራ ቀድመው የሚነኩ ጀግኖች፣ ፍርሃት የማያውቁ የጨለማም የብርሃንም ተጓዦች፣ ለረጅም ሰዓታትና ቀናት ያለ እረፍት መጓዝ የሚችሉ ብርቶች፣ ጫካውን መንጥረው ዋሻ ውስጥ ተሽለክልከው ተራራውን እየገፉ ያሰቡት ቦታ የሚደርሱ ብርቶች፣ መጓዝ የማይደክማቸው የዘመኑ ታታሪ ተጓዦች፣ ህዝባቸውን የሚወዱ ህዝባቸው ያለበት ቦታ ሁሉ የሚሄዱ የህዝብ ልጆች፣ ህዝቡ የሚበላውን የሚበሉ የሚጠጣውን የሚጠጡ ቁርበትና መደብ የማይቆረቁራቸው የዘመኑ ተራማጆች፣ ህመምህ የሚያማቸው ድካምህ የሚደክማቸው የልብ ወዳጆች፣ ሲከፋህ የሚከፋቸው ስትቸገር የሚደርሱልህ ዘመንህን ሊባርኩልህ አብረው የተፈጠሩ የዘመኑ የዋህ መንገደኞች። Asabot moti gobelle gugun gungumiram sa dengare chilalu du fesilalu ya biya klensensi biya bishansi biya midansi da biya yutalu du fesilalu የጓጓንላቸውን ከ5 ሰዓታት በላይ በእግር ተጉዘን የደከምንላቸውን የቁንዱዶ የዱር ፈረሶች አገኘናቸው። ቁንዱዶ ተራራ የእነርሱ ነው። ከነርሱ ውጪ ሌላ የላቸውም። እርሱ 500 ዓመት ጠብቋቸዋል። እነርሱ ለክፍለ ዘመናት አድምቀውታል። እርሱ ያለ እነርሱ ተራ ቋጥኝ ነው። እነርሱም ያለ እርሱ ተራ ፈረሶች ናቸው። ቁንዱዶና የቁንዱዶ ፈረሶች። ጃራ ትራቨለርሲን ገሬን ፊንፊኔ ካቴ ፈርዴን ጋራ አራን ኩኑ ተደብሲሲ ኦሶ እንጂን ጋራ ከነቀት አሙርተኒ አስቲ አርከምተኒ ጉርሱሚራ ሚላን ካተኒ ፈርዴን ከነ ተደብተኒ አዋሳ ከኛ ከነ ቱሪዝም ኢሳን ቀበም ቤሲሱ ከይሰን የቱ ተካኒ ሲገለቱ ወዳ ባረቢ ተበቹዳፍ ማለፊ ወደ ከኸውምሲ ሲንቀብተን ኩን ከኸውምሳ ኦላና fadii guddaa hawaasa naannoo turizimii hawaasa naannoo keenyaa beeksisuu kan dhabdaniif hedduu takkaan dinqisiifadhe jajjabaadhaan isin ja'a fardi Qundudoo farda qofa osoo hin ta'in seenaa hedduu of keessaa qaba. Akkasumas iddoon tun Qundudoo qofa osoo hin ta'in turizimii iddoowwan turizimii garaagaraa of keessaa qabanii dhuftanii nu daawwachuu keessaa hedduu takka isin galaaffanna. Fakkeenyaaf
akkuma beekamutti fardi kun ofiisaatii fi ministeera qabaati maaliif seenaan farda kana hin beekamu tuusa jettee afaan malee akkasumas waashaalee takkaayis goda garagaraatiitu goda shantu argama goda Oromoo irraa qabu isa guddicha hanga ammaatti wantoonni keessa jiran qoratamee hin dhumin akkasumas haalli ta'e taa'umsa gaara kun waan addeessa taasisu keessaa takka maaliif asirra gaafa dhaabbattee fi hidheenatti argan baay'ee gaariidha kaalcharii naannoo kana jiru hedduu takka namatti dinqisiifama alaa kulli haalli isinillee ajaa'ibaa jirtanii garuu immoo takka dandeettanii ilaaluun mootummaa keenyallee gama dhumaaniin akka deeggarsiisan wanni isaa galatoomaan isin ijaa nageenya የቁንዱዱ ፈረሶች ከሰው መንጋ ተነጥለው ብቻቸውን የሚኖሩ የዱር ፈረሶች ናቸው። ዓለም ላይ ብቸኛ ዝርያ ያላቸው የቁንዱዱ ወርቆች። እርግጥ እነዚህ የዱር ፈረሶች ብዙ ሰው አያውቃቸውም። እንደ ቀይ ቀበሮ ባይዘመርላቸውም እንደ ዋሊያ ስማቸው ባይገንም እንደ ምኒልክ ድኩላ ብቸኛ እንደሆኑ ባይነገርም ያለፉትን 500 ዓመታት ግን እዚህ ስፍራ ላይ በብቸኝነት ኖረዋል። እንዴት እዚህ ስፍራ ላይ ተገኙ? ለምንስ ከሰዎች ርቀው ዱርን መረጡ? እንዴትስ ያንን ለሰው የማይቻል ጋራ ወጥተው የተራራው አናት ላይ ደረሱ? ማን አምጥቷቸው ሲሆን? መልካቸውስ ለምን እንዲህ አማረ? ጸባያቸውስ ለምን ከፈረስ ተለይቶ ጸበኛ ሆነ? ብዙ ይባላል። የቁንዱዶ ፈረሶች ቀለማቸው የሚያብረቀርቅ፣ ታፋቸው የሚገማሸር፣ ግርማ ሞገሳም፣ ቆዳቸው ያልተጋጋጠ ውቦች፣ ግዙፍ እጅግ ሲበዛ ንቁና ጋማቸው ከአንገታቸው ጀምሮ የተንጀረገገ ደመግቡ ናቸው። ዓለም ለነዚህ ውብ ፈረሶች ሌላ ስም ሲያጣ ሰፍረው በሚቦርቁበት በቁንዱዶ ተራራ እንዲህ ብሎ ሰየማቸው፣ የቁንዱዶ ፈረሶች። የቁንዱዶ ፈረሶች ጋሪ ሲገፉ ከርመው አመሻሹ ላይ ጨፌ ውስጥ እንደተጣሉ ፈረሶች አይደሉም። ሰውና ጭነት ሲያጓጉዙ ከርመው ሲደክሙ የተረሱ ፈረሶችም አይደሉም። የቁንዱዶ ፈረሶች ጸበኞች ናቸው። ሰው ሲነካካቸው በርግገው ለጸብ ይጋበዛሉ። የለመዱት ከጅብና ነብር ጋር ተናንቆ መኖር ነው። የለመዱት ጠላትን ማጥቃትና አሸንፎ ለዘመናት መኖር ነው። አዎ የቁንዱዶ ፈረሶች ጦረኞች ናቸው። አዲስ ሰውና ጠላት ሲያዩ በቡድን ተከፋፍለው በአንድነት ለማጥቃት የሚንደረደሩ ውብ ጦረኞች። ዓለም እነዚህን የዱር ፈረሶች ብዙ አያውቅም። እኛም ብዙ አናውቅም። ብናውቅም ብዙ መስራት ማስተዋወቅና የገቢ ምንጭ አድርገን ከተራራው ላይ ወርቅ ማፈስ አልቻልንበትም። በመጪው ትውልድ ግን ተስፋ አደርጋለሁ ተራራውን ንዶ መንገድ ይሰራል፣ መብራትና ውሃ ዘርግቶ ቱሪዝሙን ያነቃቃል። የአካባቢውም ሰው ፈረሶችን መጠበቅና መንከባከብ ይጀምራል። ያኔ የጀርሰ ጎሮ እንደ አክሱም ትደምቃለች፣ ጉርሱም እንደ ላሊበላ ሞቅ ትላለች፣ ፉኛም ቢራ እንደ ኤርታሌ ከሩቅ ታበራለች። እኛም ያኔ ተመልሰን እንመጣ ይሆናል። ይቆየን። ከጃራ ትራቭልስ ጋር ይጓዙ፣ ታሪክና ባህልን የሚማሩ፣ አዳዲስና ነባር የቱሪዝም መዳረሻዎች ይተዋወቁ እያለን ሁሉንም የማህበራዊ ሚዲያ ገጾቻችንን ላይክ፣ ፎሎ፣ ሰብስክራይብ እና ሼር በማድረግ ተጨማሪ መረጃዎችን ያገኙ እንላለን። እናመሰግናለን።